አንድ ንጉሥ አማካሪዎቹን ሰበሰበና እንዲህ ሲል አዘዛቸው። ስከበርም ሆነ ስዋረድ፣ ሳገኝም ሆነ ሳጣ፣ ስደሰትም ሆነ ስከፋ፣ ድል ሳደርግም ሆነ ድል ስሆን፣ በዚህ ሁሉ ውስጥ ላስታውሰው የምችል መንገድን ሁሉ የሚመራኝ፣ ከልክ አልፌ እንዳልሄድ ከልክም ወርጄ ደግሞ ዝቅ እንዳልል በማስተዋልና በጥበብ የሚያሳልፈኝን አንድ አረፍተ ነገር ፈልጉ አላቸው። የተወሳሰበ ፍልስፍና አልፈልግም። ቀላልና ግልጽ የሆነ አረፍተ ነገር እንፈልጋለሁ። ይህን ሳትይዙ እንዳትመጡ ብሎ አላቸው። አማካሪዎቹን ከቤተ መንግስቱ ወጡ። ለ4 ወር ሙሉ መከሩ። አወጡ፣ አወረዱ፣ አንዱን ጣሉ፣ አንዱን አነሱ። ብዙ ከለፉ በኋላ አንድ ድምዳሜ ላይ ደረሱ። የደረሱበትንም ሀሳብ በብራና ላይ ጽፈው ወደ ንጉሱ ዘንድ መጡ። የተጠቀለለውን ብራና ሰጡት። ንጉሱን ገለጠና አነበበው። እንዲህ ይል ነበር። ይህም ያልፋል። ለምን አላቸው ንጉሱ። በየትኛውም የዝናና የስልጣን ሰገነት ላይ ብትደላደል ይህም ያልፋል ብለህ ካሰብክ ግፍን አትሰራም፣ ፍትህም አታዛባም፣ ድሃንም አትበድልም፣ ከልክም አታልፍም። ራስን ዘላለማዊ ነኝ ብለህ ካሰብክ ጊዜ የማይቀየር ዓለምን ፊቷን የምታዞርብህ ካልመሰለክ ነገሮች በቅጽበት ይቀያየራሉ። ራስ በፈጠርከው ወይን ትወረወራለህ፣ ባወጣው ሕግ ትቀጣለህ፣ በቆረጥከው ዱላ ትመታለህ፣ ባሳደግከው ውሻ ትነከሳለህ። ስለዚህ አሁን የተቀመጥክበት ዙፋን፣ የምታንቀጠቅጥበት ስልጣን ይህም ያልፋል ብለህ አስበው። ተቀናቃኞችን እንዳሸነፍክ፣ ዓለምን ጠቅልለን እንደያዝክ፣ ሁሉ በእጅህ ሁሉ በደጅክ እንደሆነ፣ በለስ እንደቀና፣ አንደኛ እንደወጣ፣ እንደተጨበጨበልህ፣ እንደታፈርክና እንደተከበርክ ሆነ አትቀርም። ይሄ ሁሉ በጊዜው ያልፋል። እነዚህ በዙሪያ ያሉ አፋሽ አጎንባሾች ሁሉ ሳታስነጥስ ይማር፣ ሳትወድቅ እኔን፣ ሳይበርድል ልደርብልህ የሚሉ ሁሉ ሳትጠራቸው አቤት፣ ሳትልካቸው ወዴት የሚሉት ሁሉ እነዚህ ሁሉ ያልፋሉ። ከአንተ በፊት ሌሎች ነበሩ፣ ከአንተ በኋላም ሌሎች ይመጣሉ። ከፊትስ ሌላ ባይኖር ኖሮ ከኋላ ሌላ ባልመጣ ነበር። በጊዜ ውስጥ ትላንት፣ ዛሬ፣ ነገ አሉ። ዛሬ ትላንት፣ ነገ ደግሞ ዛሬ እየሆኑ ያልፋሉ። አንተ ሌሎች እንደተካ ሁሉ ነገም ደግሞ አንተን የሚተካ ይመጣል። አንተ ሌሎችን እንዳሰርክ ሁሉ የሚያስር ደግሞ ይመጣል። አንተ እንደቀበርክ ሁሉ ቀባሪህም ይመጣል። እስኪ ለቀስተኞች ነይ። የዛሬ ቀባሪ ሁሉ ነገ ተቀባሪ ነው። ማንም ራሱን የሚቀብር የለም። ሌላውን እንደቀበረ ሁሉ እሱንም ሌላ ሰው ይቀብረዋል እንጂ። እና ይህም ሁሉ ያልፋል ብለህ ካሰብክ ሁሉም በልኩ፣ ሁሉም በገደቡ ታደርገዋለህ። የሌሎችን ታሪክ አጥፍተህ፣ የሌሎችን ሐውልት ሰብረህ፣ የሌሎችን ስም ደምስሰህ፣ የሌሎችን ዋጋ አርክሰህ መኖር ትችላለህ፣ አቅሙና ስልጣኑ እስካለ ድረስ። ነገር ግን ይህም ሁሉ ያልፋል። ያንተንም ታሪክ የሚያጠፋ፣ ያንተንም ሐውልት የሚሰብር፣ ያንተንም ስም የሚያጎድፍ በተራው ሌላው ይመጣል። የሚተካህን የምትፈጥረው ዛሬ በምታደርገው ተግባር ነው። ክፉ ከሆንክ ክፉ ይተካሃል፣ ርዕቱ ከሆንክ ርዕቱ ይተካሃል። ይሄ ሁሉ ታሪክ አልፎ ብትወድቅ፣ ብትነሳ፣ ብትሰበር፣ ብትጠገን፣ ብትረሳ፣ ብትታወስ፣ ብታጣና ብትነጣ፣ ከላይ ወደታች እንዳየ ሁሉ ከታች ወደ ላይ ብታይም ያሰብከው ቀርቶ ያላሰብከው ቢመጣ ይህም ሁሉ ያልፋል ብለህ አስበው። ይህም ያልፋል ብለህ ካሰብክ ተስፋ አትቆርጥም። ነፍስ ሳትወጣ አትሞትም። ራስህን ለብስጭትና ለቁጣ ለትካዜ አሳልፈህ አትሰጥም። ከሞት በኋላ ትንሣኤ፣ ከእስር ቤት በኋላ መፈታት እንዳለ ታያለህ። የድል ጫፍ ሽንፈት እንደሆነ ሁሉ የሽንፈት ጫፍም ድል ነው። የስልጣን ጫፍ መውረድ እንደሆነ ሁሉ የውርደትም ጫፍ ስልጣን ነው። የብርሃን ጫፍ ጨለማ፣ የጨለማም ድንበሩ ብርሃን ነው። የበሽታ ጫፍ ጤና፣ የጤናም ጫፍ በሽታ ነው። ዓለም ቋሚ አይደለችም።
ጊዜ ወደፊት ብቻ ነው የሚሄደው። እስር ቤቱ ሲተከል የነበሩት የሉ። ስለዚህ አንተም እዛ እስር ቤት ውስጥ አትኖር። ችግር ሲፈጠር የነበሩት የሉ። አንተም እዛ ችግር ውስጥ አትሰምጥም። እንደሚያልፍ ካመንክ ለማለፍ ትጥራለህ። እንደማያልፍ ካመንክ ግን ያለህበትን ትቀበላለህ። የተቀበልከውን ነገር ደግሞ አትለውጠው። ችግርን ያልፋል ብለህ ካሰብክ ወደ ውጭ ታያለህ፣ ወደ ውጭ ትመለከታለህ፣ ወደ ውጭ ታልማለህ። ሰው የሚኖረው ከስጋው በላይ ለህሊናው ነው። ውድቀት ለስጋ መኖር ስትጀምር ይመጣል። ክብርና ድል ደግሞ ለህሊና መኖር ስትጀምር ይመጣሉ። እባብ ሲደበደብ አናቱን ይከላከላል። ለምን? አናቱ ደህና ከሆነ የተቆረጠ አካል እንኳን ቢኖረው ይቀጠላል። የተጎዳ አካል እንኳን ቢኖረው ይፈወሳል። አናቱን ከተመታ ግን አለቀለት። ሰውም ህሊናውን ካጣ ሞተ ማለት ያኔ ነው። ህሊናህን እንዳታጣ ከፈለግ ይህም ያልፋል ብለህ አስብ። የቆምክበት ቦታና ጊዜ አስመራሪ፣ አታካች፣ አስጠሊታ፣ የሚያንገሸግሽ ቢሆን እንኳን ይህም ያልፋል። አንተ ያን መከራ እየቀመስክ ባለህበት ጊዜ እንኳን እያለፈ ነው። ለዚህ ነው ይህንን የሰጠን። በጥጋብም ሆነ በረሃብ፣ በሀብትም ሆነ በድህነት፣ በስልጣንም ይሁን በውርደት፣ በድልም ይሁን በሽንፈት፣ በህመምም ይሁን በጤንነት የሚመጣ መከራ አለ። ከዛ ችግር መውጣት ከፈለግ ይህም ያልፋል ብለህ አስብ። ይሄ መንገዱን መመልከቻ መነጽር ነው። ከሰገነቱ እንዳትወድቅ መውረጃ፣ ከጉድጓዱ እንዳሰምጥ መውጫ መሰላል ነው። ንጉሱም ምክራቸውን ሰምቶ በቤተ መንግስቱ፣ በሰገነቱ፣ በግብዣ ቦታው፣ በባለጸጎች አዳራሾች፣ በወይን ቤት ግድግዳዎች ሁሉ ላይ ይህም ያልፋል የሚለው እንዲለጠፍ አደረገ። እሱም ሲወጣና ሲገባ፣ ሲመሽና ሲነጋ፣ ሲፈርድና ሲወስን ሁሉ ጊዜ እያየው ይህም ያልፋል ይል ነበር። እና ልጆቼ ሁል ጊዜ ስትወጡና ስትገቡ፣ ስትወድቁ ስትነሱ፣ ስትራቡና ስትጠቡ፣ በምንም ሁኔታ ውስጥ ሁሉ ይህም ያልፋል እያላችሁ ላፉ። ደግሞም ያልፋል። ብዙ አላለፍንም፣ ብዙ አልወደቅንም፣ ብዙ አልተቸገርንም፣ ብዙ ውጣ ውረድ አላየንም። ያኔም እንደዚህ የሚያልፍ አልመሰለንም ነበር።